ምን አጨቃጨቀኝ ብዬ ደታላ አርግ እውነቴን ነው። አሁን የሰፈሩ ሰው ሁሉ እና ይዳር መኮንን ነው ልሙትልሽ ማን ያምናል አልፎስታውሪ ቀልድ ነው ይመስለው። በኋላ በመንፈቁ ሁለት መንታ ወለደች። አሃ ለካ እዛ ጊዜ 3 ጥንስ ነበረች። እኔ እንዳልሰደብባት ሰው እንትን እንዳይለኝ ነው ብላ ነው እንደዚህ ሆነችው ብዬ በኋላ እሺ እንዴት አለ ሙክስ ቢያረስኳት ሰው ሁሉ አልኩ ያርስ መኮንን እውነቴን ነው ያርስ ምን ጊዜ መኮንን አሁን ድረስ የሰፈሩ ሰው አረ በኋላ ትንሽ ቆየሁና ደግሞ በ6 ወሩ እንደገና በመንፈቁ መንታ ሁለት ዲያ በ6 ወር ልሙትል ምን ማለት ነው? እዛ ጊዜ በርቻ ያልኩ መሰላት እንዴ ብዬ እጄ ምን ሆነሽ ነው ወይ ትሮልጂ እሺ አይገርምም ምን እንዴት አድርጊያለሽ አሁን በ3 አመትም እሺ አይልቆ እሺ ብር ላስቲክ ቋጥረሽ ታስቀምጫለሽ ልጅ መውለድ እኮ የተቀመጠ ሳጥን ውስጥ ይበላል እንጂ ልጅ ብር አይሆንም በጭራሽ አስቢበት አልኳት ለኛ ነች እናት ለኛ ነበረች እኔ ኮንጎ ሄድኩ ጊዜ ባልንጀሮቼ ሲመለሱ ኮንጎሊዝ ወለደ ኮንጎሊዝ ወልዷል እዛ ኮንጎ አሏት እልዋ እናትየው ተዚህ ደብረ ብርሃን ተነስታለች ኮንጎ ጋምቤላ ሄዳ ገባች እንትን አለች ወለደች ለኔን ለማስናደድ እኮ እኔም ተኮንጎ መጣሁና ልጄን አንጭ ብዬ እሷ ልጄ ብርቱካን ልጄ መጣሁ ከዛን ሁለት እና ልጅቱ ምን ለኛ አለች በልበለይ ብለዋለች ሰውየው በልበለይ ብለዋለች በመንፈቁ እንደገና ሁለት ገረሰኝ ይሄ ነገር ወጥሮ ምን ያጠፋት ነው ወንድ ልጅ ነው እንጂ ለሴት ልጅ አይነግርም ብዬ ለባሏ አፈሪ ብላና ሹፌር ነው ተበር ቦርሳ ይዞ ሊወጣ ሲል ደረስኩ አይሱዙ አቁማለች እና እስቲ እኔ ጌታ እስቲ በኔ ቦታ ሆነ ይሄው በኔ ቦታ ይሄው ልጅህ በየ3 ወሩ በየ6 ወሩ ብትወልድ ምን ይሰማሃል ማለት 6 ወር መውለዳቸው ይሁን ብያለሁ ዘራቸው እንዳለው እንደሱ ነው የሚወልዱት እንደበግ በእንደፍየ 6 ወር ነው የሚወልዱት አፈሪ ብላና እኔ እኮ በእናንተ ዘር መስሎኝ አይደል በእነሱ እሺ ያን ወለደ ሲነግረው ጊዜ ገብቶ ምን እንዳላት አላውቅም በቤታችን ኧረ እባክህ እንኑርበት ትዳራችን እንኑርበት አለችኝ እሷ ወጣ አንተ ሰው እያለች ቀረ አደረ በልበለይ ብለው አየህ አይደለ መንፈቁን ይሆናሉ በኋላ አይመልስህ ብቻ ነው ያልኩት በበራፍ ላይ ይሄ ሲል አይመልስህ አልኩት ተዋሳ ሲመለስ ገደል ገብቶ 8 ልጅ አልቆ አንድ ቀን ማታ እንዲህ ስታለቅስ አይሰማው አይርገም መኮንን እኮ ነው የሚባለው ተናድጄ አይርገም መኮንን ታው ዘቃው እንደሱ ነው ተባይል እንደው ምርቃቶች ይርቃል እንጂ ይርገማል ነው ወዲያው ነው የምንነካ ምርቃት ማለት ምትርቀው እሷ አሻትል እንጂ ይርገማል እኔ ወዲያው ነው እኔ መኮንን እኔ አምናለሁ በኋላ ድር ያችን 4 ልጆች አትቀብርም ወይ አልቀብርም እኔው ረግሜ የሞተን ሰው ሄዶ መቅበር የኔን ዘር መጨረስ ነው አንድ ሰው ቀብራለሁ ብዬ 8 ፍልፈል ከእናቲቱ ጋር 9 ልግደል ያልቆ የለም እንዴ አዎ የለም ማለቱም ቢያልኩ አሻፈረኛል ሰውም ልጆች ባሏን ለቅሶ ይበላለ አንድ ሰሞን ምን አገባኝ በኋላ መቸለሽ በደብረታ ጡረታ ተቀብዬ ሲሄድ እየሄድኩ አንቀላፍቼ ነው መሰለኝ ስትስቅ ሰማኋት አንተ የልጅነት ሳቋ ከስል ሰውነቴ እንዲመታኝ ተነስቼ ብሄድ ሁለቱ በር ላይ ሁለቱ ሳጥን ላይ ሁለቱና አንዱን በዚህ ሁለቱ አልጋ ላይ አርጋቸዋለች እኔ ስመጣ ዱብ ብለው እንዲሰር መሰመሱ እንዳረግጣቸው እንደሳል እንደዚህ እያልኩ ነው የገባሁት ልሙትልሽ ስላት እንዲሆኝ የቀረው አለኝ
መከረው እምቢ ታለ መከራ ይምከረው የሚባለው ተረት እኔ ላይ ደረሰ። እውነት ነው። ካርጓት ነው የምትስቀው። በካርጓማ ልልካቸው ነበረ ውጭ